ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ዛሬ እንግዲህ በሌላ እንግዳ ተገናኝተናል። እንግዳችን እንግዲህ ለረጅም ዓመታት በመምህርነት ሙያ ቆይተዋል። እንዲሁም ደግሞ የካፈቾ ሕዝብ ባህልና ታሪክ የሚል ርዕስ ያለው መጽሐፍም ጽፈዋል ማለት ነው። እንግዳችን ማናቸው ምን ስራዎችን ሰርተዋል የሚለውን ከፕሮግራሙ የምንከታተል ነው የሚሆነው። ፕሮግራሙን በመምራት ቤተልሔም መምሩ አብሬያችሁ ቆይታን ማደርግ ነው የሚሆነው። በካሜራው በኩል አቤል ተስፋዬ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታን የምናደርገው አብሮነታችሁ አይለይ። እሺ እንግዳችን ጥሪያችንን አክብረው እዚህ ድረስ ስለመጡልን እጅግ አድርገን እያመሰገንን እንተዋወቅ። ስሜ አሰፋ ገብረ ማርያም የሾ እባላለሁ። እንግዲህ እዚህ ከፋ ተወላጅ ነኝ። በደቻ ወረዳ ቦባ መለዮ የሚባል ቀበሌ በ1942 ዓመተ ምህረት ነው የተወለድኩት እና ከዛው አንደኛ ላይ ደረጃ ትምህርት ሙቲ ቅዱስ ገብርኤል የሚባል ትምህርት ቤት ከ1 እስከ 6 ነው ተማርኩት። ከዛ ከ7 ጀምሮ እዚህ ቦንጋ ብሻው ወልደ ዮሐንስ ነው ተማርኩት። ከዛም ቀጥዬ 1966 ዓመተ ምህረት ሐረር መምህራን ማሰልጠኛ ሰልጥኛለሁ። 66 ዓመተ ምህረት ስራ ከያዝኩ ዛሬ 51ኛው ዓመት ላይ ነኝ እና ከዛ በኋላ በረጅም ዘመን መምህር ነበርኩ። አንደኛ ደረጃ መጀመሪያ ቅጥሬ ኦሮሚያ ውስጥ ነው የንገጫ የሚባል ትምህርት ቤት 67 ዓመተ ምህረት ከከፈቱት ሰዎች አንዱ ነኝ። ከዛ ሆነ ፖለቲካ ችግር ነበርና ከዛ ተዛውሬ ግንቦ ወረዳ ውስጥ ቁጤ ትምህርት ቤት የመጀመሪያ ዳይሬክተር ነበርኩ። ከ1 እስከ 6 ግንቦ ቁጤ የሚባለው ትምህርት ቤት የመጀመሪያ ዳይሬክተር ነበርኩ። ከዛ ለትምህርት ባለኝ ፍላጎት ከሁለተኛ ደረጃ አስተማሪ መሆን ይገባኛል ብዬ ኮተቤ መምህራን ትምህርት ኮሌጅ ገብቼ 2 ዓመት በዲፕሎማ በታሪክ ተመረኩ። ከዛ ሚዛን ሃይ ስኩል ሁለተኛ ደረጃ መምህር ነበርኩ። ከዛ ለአብነት ዛሬ ስልጣን ያሉት እነ ዶክተር ጴጥሮስ የኔ ተማሪዎች ነበሩ 9ኛ ክፍል ሚዛን ሃይ ስኩል። ከዛ 77 እና 78 ሚዛን አስተምሬ ከዛ ወደ ቦንጋ ሃይ ስኩል መጥቼ 5 ዓመት በመምህርነትና በምክትል ርዕሰ መምህርነት ቦንጋ ሃይ ስኩል አስተማርኩ። ከዛ ተዛውሬ ቦሌ ሃይ ስኩልም አስተምሬያለሁ 1 ዓመት አዲስ አበባ። ከዛ እንደዛ እያልኩ ወደ ትምህርት መምሪያ 85 ዓመተ ምህረት የትምህርት መምሪያ ኃላፊ ነበርኩ። ከዛም ትምህርት ፕሮግራሞች አስተባባሪ። ከዛ 1989 ጀምሮ ባህልና ቱሪዝም እና ከኮተቤ እንደወጣው አድቫንስ ስታንዳርድ ገብቼ ከአዲስ አበባ ዩኒቨርሲቲ በሂስትሪ የመጀመሪያ ዲግሪ ሰራው። ከዛ ወደ ጡረታም ከተቃረብኩ በኋላ ኢንዲራ ጋንዲ ዩኒቨርሲቲ ውስጥ በሶሲዮሎጂ 2ኛ ዲግሪ ሰርቻለሁ እና በዚህ ረጅም ጊዜ በባህል በትምህርት ሙያ ላይ ነው የቆየሁት እና ባለትዳር 6 ልጆች አባት ነኝ። መምህር አሰፋ እንግዲህ በተለያዩ መድረኮች ስለ ኢትዮጵያ እንዲሁም በተለይ ስለ ከፋ ብዙ ጊዜ እንግዲህ ተናግረዋልና እንደው ስለ ከፋ ብሔር የተጻፉ ጽሁፎች በቂ ናቸው ብሎ ያስባሉ? አዎ እንግዲህ የኢትዮጵያ ታሪክ በአጠቃላይ የከፋ ታሪክ ብቻ ሳይሆን ታሪክ በደንብ የኢትዮጵያ ታሪክ እንደገና ብዙ መመርመር ያለባቸው ነገሮች አሉ። አንደኛ 3 ታሪክ ምንጮች የሚባሉ አሉ በኢትዮጵያ ውስጥ በጣም የሚታወቁ። አንደኛ ኦርቶዶክስ ቸርች ነው አንዱ የታሪክ ምንጭ የሚባለው በኢትዮጵያ ታሪክ ውስጥ። ኦርቶዶክስ ቸርች በሚጽፍበት ጊዜ ክርስትና ሃይማኖትን የማስፋፋት በዛ ባዝድ ነው። ሁለተኛው ክሮኒክለርስ የሚባሉ አሉ። ክሮኒክለርስ ማለት የገዢ መደብ ጸሐፊዎች ናቸው፣ የነገስታት ጸሐፊዎች ናቸው። የንጉሱ የገዢውን መደብ ከማንጸባረቅ ውጪ እነኚህ ጸሐፊዎች የህዝብን ታሪክ በትክክል አይጽፉም። የንጉሱን ዝና የንጉሱን ክብር ከመጠበቅ ውጪ የህዝብን ታሪክ በረንብ አይጽፉም። ሶስተኛው ውጪ ጸሐፊዎች ናቸው። ውጪ ጸሐፊዎች ደግሞ አብዛኛው ውጪ ጸሐፊዎች አፍሪካ ውስጥ ሲመጡ
ለቅኝ ገዢዎች በሚመቻቸው የቅኝ ገዢዎች ሁኔታውን ለማመቻቸት ስሉ የሚጽፉት መጽሐፍ ነው። ከነዚህ ምንጮች ባሻገር አሁን የኢትዮጵያ ታሪክም ሆነ የከፋ ታሪክ የህዝብ ታሪክ በደንብ መመርመር አለበት። ሁሉ ጊዜ ደግሞ ታሪክ ላይ ትኩረት ተደርጎ የሚጻፈው የጦርነት ታሪክ፣ የፖለቲካ ታሪክ ነው። ታሪክ ነው ይሄ ብቻ አይደለም። ታሪክ ብዙውን ጊዜ የኢኮኖሚ፣ የህዝብ፣ የኢደ ጥበባት፣ አገር በቀል እውቀቶች እነኝን የህዝብ አኗኗር፣ የህዝብን ባህል፣ የአመራረት ስልቱን የሚያንጸባርቅና ታሪክ የምንማረው በሁለት ምክንያቶች ነው። አንደኛ ካለፈው ታሪክ ጥፋቶችን ለመለየትና ጥፋቱን ከጥፋት ለመዳን እንደገና ለመስራት ነው። ሁለተኛ ካለፈው ህብረተሰብ ደግሞ ጥሩ ስራዎችን ለማስቀጠል ነው ታሪክ የምንማረው። ስለዚህ በዚህ አይነት በጥልቀት የህዝብ ታሪክ ወጥቷል ማለት አስቸጋሪ ነው። በጥልቀት አልወጣም። ቅድም ካልኩት ባዝድ ነው። ሰዎች አንዱ የራሱን ዝና የራሱን ክብር የሚያጋንንና የጦርነት ታሪኮች ነው በአጠቃላይ ኢትዮጵያ ውስጥ ብዙውን ጊዜ የሚጻፈውና የህዝብ ታሪክ፣ የህዝብ አኗኗር፣ የህዝብ ባህል፣ ህዝቡ ካለፈው ስህተት ምን ያስወግዳል፣ ካለፈው ትውልድ ምን ይማራል የሚባለውን ነገር በጥልቀት ምርምርና ጥናት ሳይንቲፊክ በሆነ ሁኔታ ተመርምሮ የተጻፈ አይደለም። የታሪክ ምንጮቹ ራሳቸው አብዛኛውን ደግሞ በእንግሊዝኛና በውጭ ቋንቋዎች ነው የሚጻፉት። ያ በውጭ ቋንቋዎች መጻፋቸው ራሱ ህብረተሰቡ ውስጥ ተደራሽነት የለውም። አሁን ፕሮፌሰር ላጲሶ ገድለቦ አንድ ቃል የሚሉት ቃል አለ። በአገሬው ቋንቋ በአገሬው ህዝብ በሚያነበው ብጻፍ ህዝቡ ደግሞ ከታሪክ ብዙ ይማራል። አሁን አብዛኛው በእንግሊዝኛ የተጻፉ መጽሐፍቶች ነው በኢትዮጵያ ታሪክ ውስጥ ያሉት። እነኚህ መጽሐፍቱን ደግሞ ስንቱ ነው የሚያነቡት? ስንቱ ነው እንግሊዝኛ የሚችለው? ኢሊቱ ስንቱ ነው የሚለው ነገር በደንብ አድርጎ ማየት አስፈላጊ ይመስለኛል። ለረጅም ዓመታት እንግዲህ በመምህርነት በተጨማሪ ደግሞ እንደው መጽሐፍም ጽፈዋልና የተዛቡ አስተሳሰቦች እንደው ለማረም ምን ተሞክሯል? አሁን ባለፈው ዘመናት ብዙ ነገር ማንሳት ይቻላል። ለምሳሌ የህብረት አሁን በኢትዮጵያ ህገ መንግስት ከዚህ ከ87ቱ ህገ መንግስት በፊት የአንድ ወገን ታሪክ ነው። የህዝቡ በዝርዝር እንዲታወቅ እንዲጻፍ አይፈለግም። ለምሳሌ የከፋን ታሪክ ማንሳት ይቻላል። የከፋ ዘውድ ራሱ ከፋ እስከ ዛሬ ድረስ አዲስ አበባ ዩኒቨርሲቲ የከፋ ባላባት ልብስ ብሎ ይጽፋል። ንጉስ ማለቱን አልተቀበለም እና በተለያየ ጊዜ የአንድ ወገን የገዢ መደብ ቅድም እንዳነሳው የግዛቱ ገዢ መደብ ታሪክ ነው ሲነሳ የነበረው። የገዢ መደብ ቋንቋ ነው ሲነሳ የነበረው። ስለዚህ አሁን በዚህ ህገ መንግስት ማሻሻያ አንድ የሀገራችን የባህል ፖሊሲ ሲወጣና የሀገራችን ህገ መንግስት ላይ እንደተጠቀሰው ማንኛውም ብሔር ብሔረሰብና ህዝብ የራሱን ታሪክ መጻፍ፣ ማንበብ እና ማጎልበት ማሳደግ ይችላል ይላል። ይሄ ህገ መንግስታዊ ዋስትና ነው። ሁለተኛ የሀገሪቱ ባህል ፖሊሲ ወጥቷል። በሀገሪቱ ባህል ፖሊሲው ይሄን ይጠቅሳል። የባህል ፖሊሲ ላይ የማናቸውን ብሔር ብሔረሰቦችና ህዝቦች ቋንቋቸውን፣ ባህላቸውን፣ አኗኗራቸውን ያንጸባርቃሉ፣ ይጽፋሉ፣ ይነበባል። ይሄ አሁን ይሄ እድል ከተገኘ ወዲህ ብዙ መጽሐፍቶች አሁን ለምሳሌ ከፋውን እንውሰደው። ለምሳሌ ከዚህ ህገ መንግስት በኋላ ቀደም ሲል ሻተራ ሻገሮ አንድ ከፈኛ ዘፈን ይዘፍን ነበር። ከፈኛ ዘፈን በመዝፈኑ እንዴት ተብሎ ከአዲስ አበባ ድረስ በእግሩ እስከ መሄድና እስከ መሸሽ እንዴት ይሄ ቋንቋ እንዴት ተብሎ ነበርና አሁን በዚህ ህገ መንግስት ከወጣ ወዲህና የብሔር ብሔረሰቦች መብት አትሊስ ከታወቀ ወዲህ ብዙ ዘፋኞች ብዙ ጸሐፊዎች ብቅ ያሉ ነው። አሁን ከፋ ብዙ የኪነ ጥበብ ሰዎች ብቅ ያሉ ነው። ለምሳሌ አሁን ሻተራ ሻገሮን ቀጥሎ ሻምበላ ስርዓት፣ ምትኩ፣ ሌላም ዘፋኞች አሁን በዚህ በከፋ ላይ ብዙ ነገሮች ሙዚቃ ያወጡን። ሌሎችም ጸሐፊዎች በዚህ አይነት አሁን በቀለ ወልደ ማርያም የመሳሰሉ አርጋው በላይ ተክለ ሻልጊቶ እነኚህ ሰዎች በከፋ ታሪክ ላይ ጥረት አድርጓል። አሁን እንግዲህ ሁለተኛው ይሄ ጥረት ተደርጎ አሁን በአሁኑ ጊዜ ደግሞ እኛም በዚህ አይነት እኔ አሁን ከፋ ባህል ላይ በሚሰራበት ጊዜ
አጋጣሚ አገኝቻለሁ። ህዝቡን አነጋግራለሁ። አገር ሽማግሌዎች ጋር በተለይ ባህል ውስጥ ከገባሁ ወዲህ ከፋን ማወቅ የጀመርኩት። ትምህርት ቤት ስትማር አስተማሪ ስትሆን ሳብጀክት ነው የምታስተምረው። በዛች ሳብጀክቱ አስተማሪ እንደው ደጋግሞ ያችን ነገር ነው። ለምሳሌ አንድ አስተማሪ ሰከንድ ወርልድ ዋር ብለህ ካስተማርክ ሂስትሪ አስተማሪ ነኝና አንድ ክፍል ሁለት ከደገምክ ያችን በቃል ትይዘዋለህ። ሌላ ክፍል ከገባ እሳቸው ጎበዝ ናቸው በቃል ይይዛሉ ይባላል። ሪሰርች መተድ ወደ ባህል ውስጥ ከገባን በኋላ ወደ ህዝቡ መምጣት፣ ህዝቡ አኗኗሩ፣ አመለካከቱን፣ አለባበሱን፣ አጋጌጡን የሚያሳዩ ነገሮች ህዝቡ ውስጥ ከገባኝ ነው የምትችለው። እኔ አሁን ባህል ውስጥ ከገባሁ ወዲህ ብዙ ነገር ይህንን የካፋን ህዝብ በአጠቃላይ ለማወቅ ይችላል ማለት ይቻላል። መምህር አሰፋ እንግዲህ ቅድም ከመግቢያዬ ለመናገር እንደሞከርኩት የካፈቾ ህዝብ ባህልና ታሪክ የሚል ርዕስ ያለው መጽሐፍ ጽፈዋልና ትኩረቱ ምን ላይ ነው ያደረገው መጽሐፉ? አው ይሄ መጽሐፍ እኔ አንድ ነገር ዝም ብለን ደረቅ ፖለቲካ ብቻ አይደለም የጻፍነው ህዝቡ ውስጥ ለምሳሌ ባህሉን የሚያንጸባርቁ ነገሮች አሉ። ባህሉን የሚያንጸባርቁ ፖለቲካል ሂስትሪውን ያንጸባርቃል። ከዛም በኋላ ደግሞ ታሪኩንም ከማንጸባረቁ አልፎ ባህሉን ያንጸባርቃል። ለምሳሌ ለመጥቀስ ከተፈለገ አሁን እዚህ እስከ 40 አይነት የምግብ አይነቶች እንዴት አድርጎ ምግብ ለምን እንደሚሰራ እንዴት እንደሚሰራ እስከ 40 አይነት ምግብ አይነቶችን ጽፈናል። ሁለተኛ የትንፋሽ ሙዚቃ መሳሪያዎች ሁሉ ጽፈናል። እነኚህ ነገሮች ምንድነው የሚያንጸባርቁት? የህዝቡን አገር በቀል ዕውቀቶችን የሚያንጸባርቅ ነገር ጽፈናል። ይሄ ወደፊት በጥልቀት ያንዳንዱን ጉዳይ በጥልቀት ለሚያጠኑ ሰውና ለሚያንጸባርቁ ሰዎች ጥሩ ገጽታዎች አሉ ማለት ነው። ይሄ ያለቀለት ሳይሆን እኔ አንድ ሌላ መጽሐፍ እየጻፍኩ ነው። እንደውም አሁን ቅርብ ጊዜ ይታተማል ብዬ የማስበው መጽሐፍ አለ። ያ መጽሐፉ ላይ ከዚህ ቀጥሎ ምንድነው የሚያንጸባርቀው? ሀብታም አገሩ እንዴት ነው ህዝቡ ድሃ ሆኖ የኖረው? ለምንድን ዋይ ከዙ ምንድነው? ሀብታም አገር ውስጥ ድሃ ህዝብ የበዛበት እንቆቅልሽ የሚል አርዕስት ሰጥቼ አሁን ኮምፒውተር ውስጥ የገባ ነው። የዛ መጽሐፍ ውስጥ ሲገባ የሥራ ባህላችን ያንጸባርቃል። ስራ ባህላችን ምንድነው? ስራ ባህላችን ሃርድ ወርከር አይደለም። ተፈጥሮ ለገስ ነገሮችን የተጠቀመ ህብረተሰቡ ወደፊት ወደ ሳይንስና ቴክኖሎጂ ገብቶ ተወዳዳሪ ህብረተሰብ እንዲፈጠር ከፍተኛ የሆነ አገር በቀል ዕውቀቶችን የማሳደግ አገር በቀል እምነቶችን ጎጂ ልማዳዊ ድርጊቶች ራሱ መወገድ አለባቸው። ለምሳሌ ሁሉ ጊዜ ባህል ስንል ለምሳሌ እናቶች ዶሮ አይበሉ። የኔ እናት ዶሮ ሳትበላ ነው ሞተችው። ግን ዛሬ ያ ባህል ነው ተብሎ መቀጠል ያለበት ነው። የምትወልድ እናት ፕሮቲን ያለውን ዶሮ ካልበላች እንቁላል ካልበላች ምን ይሄ ጎጂ ልማዳዊ ድርጊት ነው። ከባህል ውስጥ ጎጂ ልማዳዊ ድርጊቶች ሁሉ ነጥሮ መውጣት አለባቸው። ነጥሮ ወጥቶ ለትውልዱ መተላለፍ አለበት። ስለዚህ እዚህ መጽሐፍ ላይ የጠቀስነው ደረቅ ታሪክ ብቻ ሳይሆን ባህላችን ምን ይመስላል፣ የተፈጥሮ አጠባበቃችን። ለምሳሌ በዚህ በከፋ ውስጥ ደን በጣም ተጠብቆ ነው ያለው። ደንን አንድ ጥናት እንደሚያሳየው ፌዴሬሽን ምክር ቤት እና አዲስ አበባ ዩኒቨርሲቲ ዶክተር ሀብታሙ ወንድሙ የሚባል ፕሮፌሰር ናቸው። እሳቸው ጥናት በአጋጣሚ ተሳትፈ ነበረ። እዛ ጥናቱ የሚያሳየው ምንድነው? ከፋ ውስጥ ፖሊስ ወይም አቃቤ ሕግ አይደለም ደኑን ጠብቆ ያቆየው። የከፋ የህዝቡ አኗኗር ዘይቤ ነው። የህዝቡ ባህል ነው። ደኑን ለምን ነው ጠበቀው? ኢኮኖሚካልም ነው። አመራረት ስልቱ ደግሞ ማር ያገኛል፣ ቡና ያገኛል፣ ጥምዝ ያገኛል፣ ኮሮርማ ያገኛል። እነኚህ ነገሮች ደግሞ ከደኑ ጋር አብረው የሚኖሩ ናቸው። አንዱ ኢኮኖሚካል ነው። እነኚህን ደግሞ የሚጠበቁ ባህላዊ እምነቶች አሉ። ለምሳሌ ደጆ ስርዓት፣ ደጆ የሚደረግበት ቦታ ሼሬሾ ይባላል። ሼሬሾ ማለት ከነካ ትቀጣለህ ነው። ያንን ቦታ ጠብቆ ያቆየው የህዝቡ አኗኗር ዘዴው ነው። ይሄ ደግሞ መቀጠል ያለበት ጥሩ ጎን ነው። እነኚህ አይነት ጥሩ ጎኖችና ደግሞ አሁን ቅድም እንዳነሳው ጎጂ ልማዳዊ ድርጊቶች ነጥሮ መውጣት አለባቸው። ጎጂ ልማዳዊ ድርጊቶችን ማስወገድ፣ መቀነስ
ደረጃ በደረጃ መቀነስና ወደ ስርዓተ ትምህርት ውስጥም የገባው ወጣቱ ተምሮ ያንን ነገር እንዲቀርፍ ማድረግ ነው ዋናው ነገር። ግን የሚሄደው እንደዚህ ባህሎችን ለይቶ ማወቅና አንጥሮ አሁን አንዳንድ ባህል ላይ የተዛባ አመለካከት ሁሉ ነገር ልክ ነው የሚሉ ሰዎች አሉ። ትናንትና የተደረገ ነገር ሁሉ ልክ አይደለም። ከዛ ውስጥ ጎጂ ልማዳዊ ድርጊቶች ነጥሮ መውጣት አለባቸው። ጠንካራ ጎኖችን ጠንካራ እሴቶችን ይዘን መሄድ አለብን። ጎጂ ነገሮችን ማስወገድ አለብን። በዚህ አይነት ነው እዚህ ባህል ያልነው መጽሐፉ አርስት ላይ ባህልና ታሪክ ያልነው ታሪኩ ጥንታዊ የከፋ መንግስት ምን ይመስል ነበር የተነሳ ነው ከኢትዮጵያ ነው። ኢትዮጵያ አወቃቀሩ እንዴት ነው? ኢትዮጵያ አሁን ደቡብ ምዕራብ ክልል እንዴት ነው ተፈጠረው? በስድስት ዞኖች እነኚህ ነገሮች ሁሉ ይዳስስና ወደ ጥንታዊ ከፋ ባህል ታሪክ ይገባል። ከፋ ጥንታዊ መንግስት ነበረው። መንግስት እንዴት ወደቀ? ለምን ወደቀ? ከበባው እንዴት ነበረ? እንደዚህ አይነት ነገሮችን በሙሉ ለመዳሰስ ተሞክሯል። መጽሐፉን ሲጽፉ ምን ያክል ጊዜ ፈጀ? እንዲሁም ደግሞ ምን ነገሮች ተካተዋል? ስለ ታሪኮቹ ምን ላይ ናቸው ትኩረት ያደረጉት? እንግዲህ እስከ 20 ዓመት ያክል ነው። እኔ ደግሞ አንድ መጽሐፍ ከተጻፈ ዝም ብሎ ኮፒ መሆን የለበትም። ከህዝቡ ውስጥ መግባት አለብህ። ቅድም እንዳነሳው ከህዝቡ ማግኘት አለብህ። ብዙ ማንበብ አለብህ። ማጣቀሻዎች ያስፈልጋሉ። ታሪክ በባህሪው ፈጠራ አይደለም፣ ድርጊት ነው። ጂኦግራፊ ያስፈልገዋል። ማን አደረገው? መቼ ተደረገ? እንዴት ተደረገ? የሚሉ ጥያቄዎችን ሁሉ መመለስ መቻል አለበት። ዝም ብለህ ፈጥራ ልብ ወለድ አይደለም። ይሄ ደግሞ በመረጃ መደገፍ አለበት። ብዙ መጽሐፍቶችን ማገላበጥ አለብኝ። ከዛም ቀጥሎ አገር ውስጥ ያሉትን አገር ሽማግሌዎችን በሙሉ ማነጋገር አለብኝ። እኔ ብዙ ሽማግሌዎችን አናግራለሁ። ለምሳሌ እነ ደቀራሻ ማሞ አይነት ሰዎች መለራሻ ዋኖ ሾደራሻ በቀለ ቦጦሾ የሚባል ሰው ስለ ቆጮ የተናገሩት ነገር እዚህ ጽፋለሁ። ምን ይላሉ እሳቸው? ስለ ቆጮ ምን ይላሉ? እንሰቱን ሲያሞግሱ ቆጮ አንበሳ ነው፣ ስጋ ይወዳል፣ አለ ስጋ አይጣፍጥም። ቆጮ ድመት ነው፣ ወተት ይወዳል። ቆጮ ዘበኛ ነው፣ ደጅ ላይ ይቆማል። ቆጮ አህያ ነው፣ አመድ ላይ ይተኛል። ቆጮ ባሪያ ነው፣ ጥፊ ይወዳል። ይሄ አንድ ሽማግሌ ጥቅስ ነው። ይሄን የተናገሩት ሰውዬ ጠሎ ውስጥ ነፍሳቸው ነው፣ ቅርብ ጊዜ ነው ሞቱት። ከሳቸው ነው ወስተናል። ይሄን ቡኖ መጽሐፍ ላይ ሁሉ ጽፈን ነበር። እና እንደዚህ አይነት አገር በቀል የሆኑ አስተሳሰቦች መንጸባረቅ አለባቸው። እነኚህም እዚህ መጽሐፍ ላይ መግቢያ ላይም እንዳልነው ወደ 20 ዓመት ያክል ነው አንዳንድ ነገሮችን ለመጫር የሞከርነው። እንደገና 100ኛ ዓመት ስናከብር ኢኮኖሚ ገበያው የከፋ ኢኮኖሚ ምን ይመስላል ብለን ታሪክ ደግሞ ፖለቲካ ታሪክ ብቻ አይደለም ብለናል። ኢኮኖሚካል ሂስትሪም ያስፈልገዋል። ለምሳሌ ከፋ ትሬድ ሩቱ እንዴት ነው? ስለ ቡና ብዙ ጽፈናል። ስለ ቡና ብዙ ጻፊዎች ጽፈዋል። ይሄንን በሙሉ አንስተናል። አሁን አወዛጋቢ ቡና ታሪክ የሚያወዛግበው ብዙ ቡና ማብቀል ቡና ማግኘት አይደለም። ብራዚልም በዓለም አንደኛ ናት ቡና በዓለም በማቅረብ። ቬትናምም ሁለተኛ ሀገር ናት። ቅርብ ጊዜ ነው ቡና ያበቀለችው። ግን 38% ቡና የምታቀርበው ቬትናም ናት በዓለም ገበያ ላይ። 50% በላይ የምታቀርበው ብራዚል ናት። ግን እነኚህ ቡና እኛ አገኘናል አሉ። ቡና ማግኘትና ቡና መገኘትና ብዙ ቡና ማምረት የተለያየ ነገር ነው።
ስለዚህ የቡና ታሪክ እንዳወዛግብ እዚህ ላይ ብዙ ጻፊዎችን ጠቅሰን ቡና ማቼ ጀምሮ እዚህ እንደነበረ ትሬድ ሩቱ ራሱ ከየት ነው የምነሳው አንድ ቃል መናገር ይችላልው እዚህ ቡና ታሪክ ላይ ይሄ ከምኒልክ ሰራዊት ጋር ተብሎ እዚህ የመጣው ቀይ መስቀል መጣው ዶክተር አምባቸው ከበደ እንደተረጎመው ራሺያ የተጻፈው መጽሐፍ እዛ ላይ ምን አለ መሰለህ በከፋ ጦርነቱ የምኒልክ ወረዳ ጊዜ ከፋበት ከፍተኛ ደረጃ በጦርነቱ ተጎድቶ ነበር። በጦርነት ስለተጎዳ ከጅማ እህል ያመጡ ከቦንጋ ከቲፋ ገበያ ላይ በቡና ይወስዱ ነበር። እህል ይዘው ያመጣሉ፣ ቡና ከዚህ ይወስዳሉ። ይሄን ነገር ጽፎታል። ሁለተኛ ይሄ ሰውዬ እግረ መንገዱን ስመጣ የጅማን አየር ሲገልጽ የአየር ጠባዩ ከፋ ብቻ የሚበቅለው ቡና ጅማን መብቀል እንደሚችል ጠቅሶታል። ይሄን ሁሉ እዚህ ጠቅሰናል። ቡና ታሪክ ላይ አወዛጋቢ ቡና መገኘት ምንም ቡና ማምረቱ መጠቀሙ አንድ ነገር ነው። ግን በታሪክ ደግሞ ብዙ ሚሊኒየም ጽሕፈት ቤት ይሄን መነሻ አድርጎ ብሔራዊ ቡና ሙዚየም ቦንጋ መገንባቱን ራሱ እዚህ ላይ ለማንሳት ተሞክሯል እና ታሪክ ብይታዎችን ለማጣራት ጥረት ተደርጓል። መምህር አሰፋ እንግዲህ ቅድም እንዳነሱት ታሪክ ሲጻፍ እንግዲህ ልቦለድ ወይም ፈጠራ አይደለም፣ ትክክል ነገር መጻፍ አለበትና እንደው ታሪክ ተዛብቶ ሲጻፍ ወይም ደግሞ እንደዚህ የተዛቡ ታሪኮች ሲጻፉ ምን መደረግ አለበት ብለው ያስባሉ? አሁን ዋናው ዕውቀት ነው የሚያስፈልገው፣ አርጉመንት ነው የሚያስፈልገው፣ መረጃ ነው የሚያስፈልገው። ታሪክ ለምሳሌ አለ መረጃ ታሪክ አይደለም ያሉ ታሪክ ደግሞ መረጃ ይፈልጋል። ድርጊት ነው፣ መቼ ነው የተደረገው፣ ማን ነው ያደረገው፣ የት ነው የተደረገው የሚለውን ነገር በደንብ ማንሳት ያስፈልጋል። እነኚህን ለማንሳት ደግሞ ጥረት ማድረግና መረጃዎችን መሰብሰብ ያስፈልጋል። አንዳንዴ ይሄ የንግድ ጉዳይ አለ፣ የነጋዴዎች ጉዳይ አለ። አሁን ቡና ታሪክ ስታነሳ ወዘር ከፋ ይሁን ኦሮሚያ ይሁን ምን ይሁን ዋናው ነገር ነጋዴዎች እንትኑን ለማግኘት የሚያደርጉት መሯሯጥ አለ። ይሄ ነገር ማለት ታሪክ ማለት አይደለም እና ፖለቲከኞች የበላይነት ለማግኘት የሚያደርጉት ነገር አለ። እነኚህን ነገሮችን ግን ለማክሸፍ የሚደረገው ነገር ታሪክ በመረጃ መደገፍ አለበት። ታሪክ በመረጃ ካልተደገፈ ታሪክ አይደለም፣ ፈጠራ ሊሆን ነው፣ ድርሰት መሆን ነው፣ ወገናዊነት ሊሆን ነው። ታሪክ ዝም ብለው ከወገናዊነት ውጪ ሆነን መጻፍ ያለብን የተደረገውን ድርጊት መዋሸት የለብን። እዚህ ላይ እዚህ ቦታ ተደርጓል ጦርነት፣ አድዋ ጦርነት ተደርጓል። አድዋ ጦርነት አሁን የአፍሪካ የጥቁሮች የበላይነት የጥቁሮች ጀብድ ነው እና የአበሻ ጀብድ የሚል አንድ መጽሐፍ ጽፏል አንድ ቺኮሎቫኪያ ሰው። እዛ ላይ ያለውን ነገር ሁሉ አስቀምጦታል። ስለዚህ ያ ነገር አብሮ የነበረ ሰው እንደገና ሌላችሁ መረጃዎችን የሰበሰበ ሰው ነው ታሪክ መጻፍ ያለበት። ታሪክ ግን ፈጠራ ሆኖ ስሜት ሆኖ ፍላጎት ከሆነ ታሪክነቱን ይስታል። አንዳንድ አሁን ታሪክነቱን እየሳተ ያለው ምንድነው? ፈጠራና ፍላጎት መሆኑ ነው። ሰዎች የሚፈልጉትን ነገር ይቀርጻሉ። ያ የሚፈልጉት ነገር ግለሰቦችም የሚፈልጉትን ነገር ይቀርጻሉ። አሁን ለምሳሌ ግዛት ማስፋፋት እስከዛ ድረስ የኔ ግዛት ነው የሚሉ ጻፊዎችን ታያለ። እነኚህ አይነት ነገሮች ማቼ ነው እዛ ድረስ የሆነው የት ድረስ ነው የሚለው ነገር በጂኦግራፊ የተከለለ መሆን አለበት፣ በጊዜ የተገደበ መሆን አለበት። ታሪክ ሲጽፍ በጊዜ መገደብ አለበት። ማቼ፣ የት፣ እንዴት፣ ለምን የሚሉ ጥያቄዎችን ታሪክ መመለስ መቻል አለበት። ያንን የማይመልስ ከሆነ አሁን ቅድም ላነሳው ጥያቄ እንደዚህ የሚዛቡትን ታሪኮች በመረጃ መከራከር እንጂ ጦርነት መክፈት አይደለም። በመረጃ ይሄ ነገር ይሄ ነው ብለህ በመረጃ ካስደገፍክ ያንን ነገር ሌላም ጻፊ አንተን ሊከራከር አይችልም። በታሪክ መምህርነት እንዲሁም ደግሞ ለረጅም ዓመት እንግዲህ በታሪክ መምህርነት ቆይተዋልና እንዲሁም መጽሐፍም ጽፈዋልና እስካሁን የተደረገው ወይም ደግሞ እርስዎ የሰሩት ታሪክ ላይ የሰሩት ስራ በቂ ነው ብለው ያስባሉ? እንዲሁም ደግሞ ቀጣይስ ምን አስበዋል? በቂ አይደለም። እኔ ቅድም ለማንሳት ሞክሬያለሁ። ቀጣይ እነኚህ ነገሮች በአጠቃላይ ያነሳናቸው ነገሮች ስለ ሃይማኖት እዚህ ጽፈናል። ስለ ሃይማኖት አንድ መጽሐፍ መውጣት ይችላል በጥልቀት ከተመረመረ። እኔ ሁለተኛ መጽሐፍ አዘጋጅቻለሁ። ሁለተኛ መጽሐፍ ቅርብ ጊዜ አሳትማለሁ ምን እቅዳለሁ። ስለዚህ በቂ አይደለም። ገና ይሄ ራሱ እዚህ ውስጥ የተነሱት ነገሮች
እንደገና በተናጠል ጥናትና ምርምር የሚያስፈልጓቸው ነገሮች ናቸው። እኛ ለእይታ ያቀረብናቸው ነገሮች እንደገና በጥልቀት ስለ ሃይማኖት በጥልቀት መነሳት አለበት። ስለ ባህል በጥልቀት መነሳት አለበት። የሥራ ባህል አነስቻለሁ። ይሄ አገር ሀብታም አገር ነው። አገሩ ሀብታም ነው። ህዝቡ ግን ድሃ ነው። ዋይ ይሄ መመለስ ያለበት ነገር ነው። ወደፊት እንዳይቀጥሉ መደረግ አለበት። ትውልዱ ማወቅ አለበት። እዛ አይነት ነገሮች ላይ ከፍተኛ ጥልቀት ያለው ጥናት ስለሚያስፈልግ በቂ አይደለም፣ መቀጠል አለበት የሚለው የጻፉትን መጽሐፍ ወደ ህዝብ ለማድረስ ምን ታስበዋል? እንዲሁም ደግሞ በምን አይነት መልኩ ነው ወደ ህዝቡ የሚደርሰው? እንዲሁም ደግሞ በዚህ መጽሐፍ ላይ ማን ተሳትፏል? የሚያመሰግኑት ሰው ካለም እድሉን ልስጦት። እንግዲህ ቅድም አንስቻለሁ፣ ጥናትና ምርምር መቀጠል ያለበት ነው። በተለይ ወጣቱ ትውልድ ወጣት ተመራማሪዎች መፈጠር አለባቸው። አርአያነቱ በጥቂት ሰዎች መቅረት የለበትም። ወደ ወጣቱ መተላለፍ አለበት። ስርዓተ ትምህርት ውስጥ መግባት አለበት። ታሪክ፣ ባህል እና አገር በቀል እውቀቶች ሁሉ ወደ ህዝቡ ወደ ወጣቱ ትውልድ መሰራጨትና መግባት ያለበት ነው። በዚህ መነሻነት እንግዲህ እኛ ያሰብነው ይሄ መጽሐፍ በትምህርት ቤቶች መሰራጨት አለበት። ወጣቱ ማንበብ አለበት። እኔ ማን ነኝ የሚለውን ነገር፣ ከየት መጣው፣ እኔ ማን ነኝ የሚለውን ነገር ወጣቱ ማወቅ አለበት። በአሁኑ ጊዜ ወጣቱ ትውልድ ትልቅ ክፍተት ያለው ማንበብ ክፍተት አለ። ማንበብ ልምድ የለም። ስለዚህ አሁን በዚህ ፌስቡክ ላይ ምናምን ከማትኮር ውጪ መጽሐፍ ማንበብ ትኩረት ስለሌለ ይሄን ነገር ወደ ወጣቱ ሰርጎ እንዲገባና ወጣቱ እንዲያነብ ሁሉ ሰው ማበረታታት አለበት። ይሄ ትምህርት ቤቶች ውስጥ ተደራሽ እንዲሆን ይፈለጋል። ሁለተኛ እንዴት ተደራሽ ይሆናል? በአጠቃላይ እንግዲህ ምረቃ ይደረጋል። ምረቃ ከተደረገ በኋላ ያሰብነው ወጣት ምሁራንን ለመጥራት ነው ያሰብነው። ወጣት ምሁራን፣ ወጣት ተማሪዎች እዛ ጋር ተገኝቶ ይሄን ነገር እንደው ልምድ እንዲወስዱና ወደፊትም ራሳቸው ወጣቶች እንዲመራመሩ ለማድረግ ነው። እንግዲህ መጨረሻ ላይ ይህንን መጽሐፍ ለህትመት ያበቁ ትልልቅ ባለሙያዎች ነበሩ። ለአገሬ ህዝብ ሽማግሌው ይህን ነገር የረዱኝ የታሪኩ ባለቤት የሆነ ህዝብ ነው፣ ከህዝብ የተገኘ ነው እና አልፎ ደግሞ ቀድሞ በዚህ ከፋት ላይ የጻፉ ምሁራን ሊመሰገኑ ይገባል። ከነሱ ብዙ ወስተናል። የውጭ ሰዎች ያው አምኖ ኦረንት የሚባል ሰው አንትሮፖሎጂስት ነው። ለፒኤችዲ የሰራው ስራ አለ። ይሄን ብዙ ወጣት አያውቁም። አሁን አዲስ አበባ ዩኒቨርሲቲ ወደ 500 ገጽ የሚሆን ለፒኤችዲ የሰራው ስራ አዲስ አበባ ዩኒቨርሲቲ አለ። ስለ ከፋ ባህል ለማወቅ ስለ ከፋ ካልቸር ለማወቅ ከፍተኛ አስተዋጽኦ አድርጓል። አምኖ ኦረንት የሚባለው ሰውዬ እና ለፒኤችዲ የሰራው አንትሮፖሎጂስት ነው። ሌላው ለማመስገን የምፈልገው የከፋ ዞን አስተዳደር ለህትመት እገዛ አድርጎኛል። ሁለተኛ ትልቅ ሞራል የሰጡኝና እንዳሳትም በጣም ጥረት ያደረጉ ፕሮፌሰር ሂልና የሚባል አሜሪካዊ፣ ዜግነቱ አሜሪካዊ ነው፣ የኢትዮጵያ ትውልድ ናት። አሁን ከፋ ቦንጋ ዩኒቨርሲቲ ጋር ከፋ ካልቸራል ላንድስኬፕ ለማጥናት አርኪኦሎጂስት ናት። እዚህ እየተመላለች ነው። በህዳር ትመጣለች። አንድ በጣም አመሰግናለሁ። እሷንም አመታ ለኔ ያገናኘችኝ ወይዘሮ ሰብለ ግዛው ልመሰገነው ይገባል። ረቂቁን በምናወጣበት ጊዜ አቶ አሸብር በቅጽል ስማቸው ሻውጀራ ሻውሊያ የምንላቸው ረድቶኛል። መሰረት ተስፋዬ እና እነኚህ ነገሮች መጀመሪያ ረቂቁ ምትኩ አስፋው እዚህ ባህልና ቱሪዝም መምሪያ ኃላፊ በነበረበት ጊዜ ሞራል በመስጠት እና ጸሐፊዎቹ የሱ ባለቤት የነበረች ለምለም አስራትና ጥሩነሽ እነኚህ ጸሐፊዎችንም አመሰግናለሁ።
መምህር አሰፋ እንግዲህ ጥሪያችንን አክብረው እዚህ ድረስ መጥተው ከኛ ጋር ቆይታ ስላደረጉ እጅግ አድርገን ነው የምናመሰግነው። ክቡራን ተመልካቾቻችን ከመምህር አሰፋ ጋር የነበረን ቆይታ እስካሁን የተከታተላችሁትን ነው የሚመስለው። ከዚህ ፕሮግራም ብዙ ቁም ነገሮችን አግኝታችኋል። እንዲሁም ደግሞ ብዙ ታሪክና ስለ ባህልና ስለ ታሪክ ብዙ ቁም ነገር አግኝታችኋል የሚለው እምነታችን ነው። ፕሮግራሙ በመምራት ቤተልሔም መምህሩ አብሬያችሁ ቆይታ አድርጌያለሁ። በካሜራው በኩል አቤል ተስፋዬ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይታ ያደረግነው። መልካም ሳምንት ይሁንላችሁ።